ጋር ተነጥፎለት የሚቀመጥ ሰው የለም። ሁላችሁም ለገንዘብ ብላችሁ ኑሯችሁን ለማሻሻል ነው እንጂ ከሀገራችሁ የወጣችሁት የሃይማኖት ጉዳይ ይዟችሁ አይደለም። ከገባችሁ ማለት ነው። ከዛ በተረፈ ማንም ሰው እኩል ነው የሚኖረው። ማንም ሰው ማለት ነው እዚች ምድር ላይ ሰውኝ ብቻ ስራሽ ነው የሚያኖርሽ፣ ጉልበትሽ ነው የሚያኖርሽ። ሁሉም ከዳማ ነው። ሁሉም ከዳማ ነው። በነገራችን ላይ አብይ አህመድ ጭምር ከዳማ ነው። አብይ አህመድም ለኢትዮጵያ ህዝብ ከዳማ ነው። ሁሉም ከዳማ ነው። ከዳማ ያልሆነ ሰው ጥቀሱልኝ እስቲ። ምን ታካብዳላችሁ? ይሄ የህይወትና የገንዘብ ጉዳይ ነው እንጂ የሃይማኖት ጉዳይ አይደለም። ሃይማኖታችንን ለመሸጥ አይደለም እኛ መዳም ቤት የተቀጠርነው። የሀገራችን ጉዳይ ሆኖብን ነው መዳም ቤት ያስቀጠረን። መዳም ቤት እየሰራችሁ ያላችሁት ከሙስሊም ቤት የምትበሉት የምትጠጡት እናንተ እየበላችሁ እየጠጣችሁ ገንዘቤ ነው፣ ገንዘቤ ጉልበቴ ነው እንጂ እሷ እኮ ነፃ አይደለም የምታበላኝ። ስለምሰራላት ነው። ባልሰራ ኑሮ ለምን ትፈልገኛለች መዳም? አንቺስ ብትሆኚ ሙስሊም ብትሆኚ አልጋን ጥፋት ይዝሽም እኮ ስለምትሰሪ ነው የምትሄጂ። አንቺም ሰርተሽ ነው የምትበይው። ክርስቲያናም ሰርታ ነው የምትበላው። አንቺም ሰርተሽ ነው የምትበይው። ማንም አልጋ ተነጥፎለት የሚተኛ ሰው የለም። የሀገር ጉዳይ ነው እንጂ የሃይማኖት ጉዳይ አይደለም። እንናገር ከተባለ ማለት ነው ማንም ሰው ተሳቆ የሚኖር ሰው የለም። ማንም ተሳቆ አይኖርም። እኛ የተዋህዶ ልጆች የፈለግነውን እምነት እንከተል እናኑር። ከፈለግን እንደዚህ እንጨት ተክለንም እንስገድለት። ማንንም አይመለከትም። እናንተን የሚመለከት ጉዳይ አይደለም። እርስ በራሳችንም የምንነጋገረው ነገር አንድ ሙስሊም ተነስቶ ነጠላ ለብሶ ለምሳሌ እንበል ሮዚ ነው ማን ነው የምትባለዋ ትምህርተ መስቀል ለብሳ ነጠላ ብታያት ደስ ይላችኋል? ደስ ይላችኋል? ለምን? ሙስሊም ናት። ለምንድን ነው እሷ ነጠላ ትምህርተ መስቀል አድርጋ የምትለብሰው? አትለብስም፣ በፍጹም አትለብስም። ሲጀመር አትለብስም። ለምን? አይመለከታትም። ሃይማኖቷ አይደለም። የእናንተ ሰዎች እንዲያደርጉ የማትፈልጉትን ነገሮች እኛ ደግሞ ለምን አደረጋችሁ ብለን የኛ የተዋህዶ ልጆችን ብንናገር እናንተ ምናችሁ ተነካ? እዚህ ጋር የመጣችሁ አንቺም ቢሆን ጠብቂ ምናምን የምትሉ የፈለጋችሁትን አምጡ። አይ ዶንት ኬር እስካልነካዋችሁ ድረስ ምን ታሽቀብጣላችሁ? ሞት ከሆነ አሁን ድንጋይ መቶኝ ሞታለሁ። ብርቅ ነው እንዴ? መሞት ለኔ ብርቅ አይደለም። ከአፈር እንደመጣ ወደ አፈርም እንደምመለስም ቀድሞ ነው የነገረኝ። ብዙም ለኔ አዲስ ነገር ያለ ነገር የለም እዚች ምድር ላይ። ሌላ ነገር ምንም ነገር የለውም። ራሳችሁን እንደ ሌላ ነገር አትቁጠሩ። ምንም ቢሆን ምንኛ የተዋህዶ ልጆች ተሰደን ብንኖርም እንኳን በጉልበታችን ነው ብንኖረው። ማንም ሰው ነፃ የሚያኖረን ሰው የለም። ማንም ማለት ነው ማንም ነፃ በጉልበታችን ነው የምንኖረው። ሁላችንም እኛ ኢትዮጵያውያኖች ሙስሊሙም ሁኚ ክርስቲያንም ለፍተሽ ነው የምትኖሪው። ጉልበትሽ ነው የሚያኖርሽ። ለገንዘብ ብላችሁ ነው የተሰደዳችሁት፣ ለምንም አይደለም። አንቺ ምንም ብትሆኚ መዳም የምታከብርሽ ስለምትሰሪ ነው እንጂ በሃይማኖትሽ አይደለም። መመኝኝ ይሄን ታውቂያለሽ፣ ልብሽ ያውቃል። ይሄንን ደግሞ ማንም ሰው የሚሸማቀቅበት ምንም አይነት ምክንያት የለም። የሚያኖረውም እግዚአብሔር ነው፣ የሚገለውም እግዚአብሔር ነው። ማንም አልጋ አንጥፎ አንቺ እንደዚህ ነሽ ብሎ የሚያስተኛሽ ሰው የለም። ማንም ጉልበትሽ ነው የሚያኖርሽ። ዛሬ ላይ ተነስታችሁ ሁሉም እንዴ ፋሲካ ጾም ረስታችሁ ነው? ፋሲካ ጾም ነው። እስቲ አንድ ቀን እንኳን ተነስተሽ ነጠላሽን ትምህርተ መስቀል ልበሽና እስቲ ጸልይ። ወደ ቤተ ክርስቲያን ለመጓዝ እንኳን እስቲ አንድ ቀን እንኳን ሐሳብ ባይምሮሽ ይኑርሽ። ሁሌ እንደተንጠለጠላችሁ ወንድ አትባሉ ወይ ሴት አትባሉ። አንድ ቀን እንኳን እንደው እኔ ሲጀመር ወንድ ትሁኚ ሴት ትሁኚ ራሱ አላቅሽም። ምናችሁም እንኳን የማይለይ ሃይማኖት ለሃይማኖት አመት እስከ አመት ድረስ የሁሉን ለምን እንዴ? ሃይማኖት እኮ ህይወት ነው። ሃይማኖት እኮ ማለት እኮ ይሄ ተራ ፖለቲካ አይደለም። ማንም ሰው የራሱን እምነት እንደሚወዱላ ማንም ይው ተራ ለምን ዘፋኝ አይሆንም? በሃይማኖቱ አይደራደርም። ማንም ደካማ ምንም ቢሆን እንኳን ምንም በአምላካችን አናፍርም።
በፍጹም ማለት ነው። ምንም ብንሆን ምንም ኃጢአተኛ በደለኛ ደካማ እንኳን ብንሆን እንኳን በፍጹም በሃይማኖታችን የምናፍር ሰዎች የለንም። በማምላክ አናፍርም፣ በክርስቶስም አናፍርም። በሃይማኖቴ ከመጣችሁብኝ ያለኝን ለምን አላጣ? ራሳችሁን ብቻ አትውደዱ። ራሳችሁን ብቻ ለመሆን አትሞክሩ። ራሳችሁን ብቻ የእናንተ ብቻ እንዲወደድ አታድርጉ። እንዴ ፈጣሪ ሆይ ሲጀመር እህትና ወንድም መካከል ማንም ሰው አይመለከተውም። በነገራችን ላይ ማንም ሰው የኛ ውዱ ነብይ የፈለገ ይሁን እኔ ምን አገባኝ? እኔን የሚመለከት ጉዳይ አይደለም እኮ ይሄ ያንቺ ነው። እኔ ምን አገባኝ? ይመለከተኛል። እኔ እኮ ኦርቶዶክስ ነኝ። ምርጥ የኦርቶዶክስ የማምላክ ልጅ የጌታ የመድኃኒቴ የኢየሱስ ክርስቶስ ልጅ ነኝ። እኔ የማንም አይደለም የማላፍርበት የኦርቶዶክስ ተዋህዶ ልጅ ነኝ። እኔ ማንም የፈለገውን እምነት እንኳን ቢከተል ምንም የማይመስለኝ ምንም ማለት ቅንጣት ያክል እንኳን የማይበግረኝ ሴት ነኝ። እኔ በነገራችን ላይ ስለማታቆይ ነው። ሌላ ነገር ምንም ነገር የለውም። በነገራችን ላይ የፈለጋችሁት ነገር እዚህ ችግችጋ ብትጽፉ ምንም ብትናገሩ የሚበግረኝ ሴት አይደለሁም። ለማታቂኝ ልንገርሽ ብዬ ነው። በነገራችን ያንቺ ውዱ ነብይ እና ከዛ ሌላ የምትፖስቱት ነገር የላችሁም እዚች ቦታ ላይ? ሌሎቻችሁም ለምን አትጽፉም? የሚመለከቱ ጉዳይ አይደለም። በነገራችን ላይ የሚጻፍበት ቦታ እንኳን እኮ መለየት አለባችሁ። በነገራችን ላይ ምክንያቱም ሁሉም ቦታ እኔ አሁን ሙስሊም ቤት ገብቼ ድንግል ማርያም አልልም። ምክንያቱም ቦታው አይደለም አልልም። ገብርኤልን አልልም። እኔ ለምን እናንተን አይመለከትማ። ለጊፍቱ አመሰግናለሁ። ክብሪል እንደዛ ነው። ካለበለዚያ ግን ታንቃችሁ መሞት ትችላላችሁ። ታንቃችሁ ሞቱ።